ድንቅ ነው መቼስ ምናልባት እርሱ ቀረ የሚሉት ቢተላለፍ የሚሉት ነገር ተክሳጽም ካለ እንቀበላለን። ቀረ ምለው ብዙ ነው ማለትም ያልገለጽኩት ሊቃውንት አባቶቻችን ነው የሚገልጹት፣ ቅዱሳን የገለጹት። እኔ መካክቼ የተውኩት በጣም ብዙ ነው። ቤተክርስቲያን በእኛ ልክ አይደለችም። የቤተክርስቲያን ራሷ ክርስቶስ ነው። መልኮቿም እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ዘኢየሩሳሌም፣ እነ ቅዱስ ቄርሎስ ዘእስክንድርያ፣ እነ ቅዱስ ያሬድ እና አባ ጊዮርጊስ ናቸውና ትንሣኤውንም እኔ በሚገባ ገለጥኩት ማለት አልችልም። ቤተክርስቲያንን ይበልጥ እንድንወዳት በቤተክርስቲያን ውስጥ የምንጠግብበት ነገር ሁሉ ሙሉ እንደሆነ ለመናገር ነው የምፈልገው። እግዚአብሔር ሁላችንም እንደው መጨረሻ ላይ አንዲት ነገር ለማለት ለትንሣኤ ነው የተፈጠርነውና ሰው አራት ሞት ነው ያለበት። የስጋ ሞት፣ የነፍስ ሞትና የህሊና ሞት እና የመንፈስ ሞት የሚባሉ አሉና ከእግዚአብሔር መለየት፣ ከእውቀት መለየት እና ከንጽህና መለየት እነዚህ ሞቶች ናቸው። የስጋ ሞት ነፍሳችን ከስጋ የምትለየው ነውና እኛም እንድንነሳ እንደው እየሞትን ስለሆነ ማለት ነው። እውቀት አይምሯችን ሙቷል። ነፍሳችን በኃጢአት አይምሯችን በድንቁርና እየሞትን ነውና እንደው አንዳንድ ጊዜ ሰውንም ስሰበው ራሱ ሳይነሳ የኢትዮጵያ ትንሣኤ እያለም የሚያወጋም አለ ብዙ የኛ ምእመናንም ጭምር ማለትና ኢትዮጵያ የምትባለው እንደው እነ ራስ ዳሽን፣ እነ ባሌ ተራራ፣ እነ አርባ ምንጭ ባህር፣ እነዚህ ወይም ደግሞ እነ ላንጋኖ፣ እነ ጣና አይደሉም። ኢትዮጵያ ሰው ናት። ሰዎቹ ነን። ራስ ዳሽንም አልወደቀም፣ ወንዞችም አልወደቀም፣ የነ ደብረ ዳሞ ተራራዎችም አልወደቁም። ምን የወደቀ ነገር አለን? የወደቅነው እኛው ነን እና እንደው ከውድቀታችን ብንነሳ፣ ለመማር ብንዘጋጅ፣ ንስሐ ለመግባት ብንዘጋጅ፣ በመጀመሪያይቱ ትንሣኤ እድል ያገኘ ሰው ሞት በሱ ላይ ስልጣን የለውም ይላል ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ። የመጀመሪያው ትንሣኤ በቤተክርስቲያን ትምህርት ምን ይባላል? ትንሣኤ ልቡና ይባላል። የልብ መነሳት ማለት ነው እና አሁን ለመፋቀር፣ ለመራራት፣ ለመማር፣ ንስሐ ለመግባት፣ ስጋው ደግሞ ለመቀበል፣ ቤተክርስቲያናችንም ለማወቅ መለያየቱንና ይሄ የቃላት ውርዋሮውን ትተን በክርስቶስ ለመተባበር በአንድ ልብ ለማሰብ ስንነሳ ሀገራችን የምትነሳው ያን ጊዜ ነው እንጂ በታምር የዛሬ 1 ዓመት የዛሬ 6 ወር የሆነ ባይታዊ ተነስቶ የሆነ ሀገር ተነስቶ ትንሣኤ የሚባል የለንም። ይህኛ ትንሣኤ የማንነታችን ትንሣኤ ነው። የወደቀውን ማንነታችን ስናነሳው ያን ጊዜ ሀገራችንም በእግሯ ትቆማለች፣ ቤተክርስቲያንም በእግሯ ትቆምልናለች እና የምናገረው እንደው እንድንነሳ ነው። ቅዳሴም ስናስቀድስ የተቀመጣችሁ ተነሱ ይባላልና እዚያ ውስጥ መቀመጥ አይፈቀድም እኮ። የተቀመጣችሁ የተባሉ በስንፍና ኃጢአት ውስጥ ያላችሁ ተነሱ ነው ሀሳቡ እንጂ እስከዚያ ተቀምጠን ያን ጊዜ መነሳት ተፈቅዶልን አይደለም። እና አሁንም ምን የምለው ያው መስቀል ይዤ ቅዳሴ ቀድሳለሁ፣ ካህን ነኝ። ግን ዲቁናም ስላለኝ በዲቁናዬ የተቀመጣችሁ ተነሱ ነው የምለው። እግዚአብሔር ይስጥልኝ። እጅግ አድርገን እናመሰግናለን። በእኔ አፍ ባይባልም ቃለ ሕይወትን ያሰማልን። አሜን። የበዓል እንግዳችን አባ ገብረ ኪዳን እጅግ ጥዑም የሆነ ትምህርትን አስተምረውናል ብለን ተስፋ እናደርጋለን። እናንተም ብዙ እንደምትማሩበት ተስፋ እናደርጋለን። ሀገሬ ቴሌቪዥን የትንሣኤ በዓል የነበረን ቆይታ ይህንን ይመስላል። መልካም የትንሣኤ በዓል እንዲሆንላችሁ ለሁላችሁም ተመኘን። እኛ ከወዲሁ እንሰናበት። መልካም ጊዜ